በኢትዮጵያ ከድህነት ወለል በታች የሆነ ህይወት የሚገፉ ሰዎች ቁጥር አሻቀበ። በኢትዮጵያ ከ20 ዓመት በፊት ከድህነት ወለል በታች የሆነ ህይወት የሚገፉ ሰዎች ከአጠቃላይ ህዝቡ እስከ 48% ድርሻ እንደነበራቸው ይነገራል። በብዙ ጥረት ይህን ቁጥር በፈረንጆቹ 2015 ላይ እስከ 19% ዝቅ ማድረግ እንደተቻለ መረጃዎች ይጠቁማሉ። ከቅርብ ጊዜ ወዲህ ደግሞ ከድህነት ወለል በታች የሆነ ኑሮ የሚገፉ ሰዎች ብዛት ዳግም እያሻቀበ እንደሚገኝ ተሰምቷል። ድርሻው አሁን ላይ ወደ 24% ማደጉን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር ሞላ አለማየሁ ተናግረዋል። ከድህነት ወለል በታች የሆነ ኑሮ የሚገፉ ሰዎች ቁጥር የጨመረበት አንዱ ምክንያት የሚተገበሩ ፖሊሲዎች ናቸው ተብሏል። ዶክተር ሞላ እንደሚናገሩት በመንግስት ስራ ላይ የሚውሉ ፖሊሲዎች ሰዎችን ከድህነት ኑሮ ማላቀቅ አልቻሉም። በእርግጥ መንግስት ይህን ያህል ቁጥር ያለውን ህዝብ ከድህነት አላቅቃለሁ ለዚህን ያህሉ ደግሞ የምግብ ዋስትናቸውን አረጋግጣለሁ ብሎ ፖሊሲዎቹን እንደሚያወጣና ስራ ላይ እንደሚያውል ጠቅሰዋል። ውጤቱ ግን እንደተባለው ሆኖ እንዳልተገኘ በማህበራዊ በተደረገ ጥናት መረጋገጡን ገልጸዋል። ለአብነትም በፈረንጆቹ 2018 ላይ በመንግስት የተተገበሩ ፖሊሲዎች 41.9% የሚሆኑ ሰዎችን ከድህነት ወለል በታች ከሆነ ኑሮ እንዳላቀቁ ጠቅሰዋል። በፈረንጆቹ 2022 ላይ ግን በመሰል ፖሊሲዎች ከድህነት ኑሮ የተላቀቁ ሰዎች ድርሻ 39.3% እንደሆነ በጥናት መረጋገጡን ዶክተር ሞላ ነግረውናል። ጥናቱ ሰዎች እየከፋ በመጣ ድህነት ምክንያት ለምርቶች ያላቸውን ፍላጎት እንዲቀንሱ እያደረገ ስለመምጣቱ ማሳየቱንም ተናግረዋል። በጣም መሰረታዊ የሚሏቸውን የፍጆታ ምርቶች ብቻ በመጠቀም ሌሎቹን እየተው ነው ብለዋል። በኢትዮጵያ እስከ ፈረንጆቹ 2019 ድረስ አጠቃላይ ምርት ከህዝቡ አጠቃላይ ፍላጎት የተሻለ እንደነበር የጥናቱን ውጤት መሰረት አድርገው ዶክተር ሞላ ተናግረዋል። ከ2019 በኋላ ግን አጠቃላይ ፍላጎትም እየቀነሰ መጥቷል ብለዋል። ሰዎች ፍላጎት ቢኖራቸውም የመግዛት አቅማቸው በመዳከሙ ምክንያት የታየ ለውጥ እንደሆነ ነው ያስረዱት። ሰዎች ለምርቶች ያላቸው ፍላጎት ሲቀንስ አጠቃላይ የሀገር ኢኮኖሚ እንደሚጎዳና ስራ አጥነትም እንደሚባባስ ዶክተር ሞላ ተናግረዋል። በኢትዮጵያ እየከፋ ነው ለሚባለው ድህነት በቀዳሚ ምክንያትነት የሚጠቀሰው የዋጋ ግሽበት ነው። የዋጋ ግሽበት በቶሎ ካልተገታ ድህነትን ከማክፋት አልፎ በህዝቡ አካላዊና ስነ ልቦናዊ ጤና ላይም ችግር እንደሚፈጠር ዶክተር ሞላ አሳስበዋል። በየአካባቢው የሚታዩ የጸጥታ ችግሮችም በኢትዮጵያ ድህነትን ማባባስ ላይ አስተዋጽኦአቸው ከፍ ያለ እንደሆነ ተጠቅሷል። ተመራማሪው ዶክተር ሞላ አለማየሁ እንደሚሉት የጸጥታ ችግሮቹ ብዙ የኢኮኖሚ እንቅስቃሴዎችን እያስተጓጎሉ ነው። በመንግስት ስራ ላይ የሚውሉ ፖሊሲዎች በእርግጥም ድሃ ተኮር ናቸው ወይ የሚለውን ማረጋገጥ የችግሩ አንዱ የመፍትሄ ነው ተብሏል። በተለይም በከተሞች የሚሰሩ የልማት ፕሮጀክቶች የአብዛኛውን ህዝብ ኑሮ የሚደግፉ ናቸው ወይ የሚለውን ማረጋገጥ ይገባል ሲሉ ዶክተር ሞላ ተናግረዋል። ሰላም ጤና ይስጥልን ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አደራችሁ? የዕለቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆነ ተገለጸ። ኢትዮጵያ በበጀት ዓመቱ 10 ወራት ውስጥ ከወርቅ 2.57 ቢሊዮን የአሜሪካን ዶላር ገቢ አግኝታለች። በአጠቃላይ 29.396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል። እንደ የማዕድን ሚኒስቴር ገለጻ ከክልሎች ለብሔራዊ ባንክ የቀረበው የወርቅ መጠን ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም፣ ቤኒሻንጉል ጉሙዝ 3689 ኪሎ ግራም በሌሎች ማዕድናት አመርቂ የሆነ ውጤት እየተመዘገበ እንደሚገኝም የማዕድን ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ ተናግረዋል። ሊቨርፑል ድሉን ከደጋፊዎቹ ጋር እያከበረ ነው። የ2024-25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል ድሉን ከደጋፊዎቹ ጋር እያከበረ ይገኛል። የመርሲሳይዱ ክለብ ሊቨርፑል በአንፊልድ ጎዳናዎች ላይ በመዘዋወር ከደጋፊዎቹ ጋር 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫ ድሉን እያከበረ ነው። በኮቪድ-19 ምክንያት ከ5 ዓመት በፊት ሻምፒዮን ሆኖ ድሉን ከደጋፊው ጋር ማክበር ያልቻለው ክለቡ 20ኛውን የሊግ ዋንጫ አሳክቷል። የእንግሊዝ ፕሪሚየር ሊግ ትናንት ፍጻሜውን ያገኘ ሲሆን ሊቨርፑል በውድድር ዓመቱ በሊጉ ባደረጋቸው 38 ጨዋታዎች 84 ነጥብ በመሰብሰብ በአንደኝነት ማጠናቀቁ አይዘነጋም።
ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን የዕለቱ ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። አዳዲስ ዜናዎች እንዲደርሷችሁ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን።